ዶላር አካውንት መክፈት እንደዚህ ቀሎ ያውቃል ካላችሁኝ ቀሎ ያውቃል። ምናልባትም ከዚህ በፊት የዶላር አካውንት መክፈት ፈልጋችሁ በጣም የተቸገራችሁ አገር ውስጥም አገር ውጭም የምትገኙ የዲያስፖራም አባላት ወይም የአገር ውስጥ ማህበረሰቦች ልትኖሩ ትችላላችሁ። በተከታታይ የብሔራዊ ባንክ እየወሰዳቸው ባሉ የፎሪን ከረንሲ ማኔጅመንት ወይም የአካውንት ማኔጅመንት ማለት ነው የተለያዩ ነገሮችን የመጫወቻ ሜዳውን ሰፋ እያደረገው ለዜጎቹ የፎሪን ከረንሲ አክሰስ እንዲያገኙ የተሻሉ ኦፖርቹኒቲዎችን እየፈጠረ ይገኛል። ከዚህም ውስጥ አንዱ እያንዳንዱ ዜጋ ማለትም ኗሪው ግለሰብ ልክ እንደ ሎካል አካውንት የፎሪን ከረንሲ አካውንት መክፈት እንዲችል ይህንን አስቻይ ዳይሬክቲቮችን መመሪያዎችን አውጥቷል። ስንቶቻችሁ ታውቋላችሁ ወይም ስንቶቻችሁ መረጃው አላችሁ ነው ጥያቄው። እኔ ነግራችኋለሁ። ምናልባትም ይህንን የመናገር ግዴታ ያለብን ከየትኛውም ማህበረሰብ በተሻለ እኛ ባንከሮች ባንክ ውስጥ የምንሰራ ሰዎች ይሄም ግዴታ አለብን ብለን እናስባለን። ስለሆነም ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት አዳዲስ የፎሪን ከረንሲ አካውንቶችን መክፈት የሚያስችልና እንዲሁም እነዚህን የፎሪን ከረንሲ ወይም የውጭ ምንዛሪ አካውንቶችን ለምን አገልግሎት መጠቀም ትችላላችሁ የሚሉትን እያንዳንዱን ነገሮች ዘርዘር አድርጌ ነግራችኋለሁ። በእርግጥ ይህንን ማሻሻያ ሲያወጣ ብሔራዊ ባንክ በጣም ብዙ ማሻሻያዎችን ነው ያወጣው። እኔ የምነግራችሁ አሁን አጠር አድርጌ 5 ወሳኝ ነገሮችን እነግራችኋለሁ። አንደኛው የፎሪን ከረንሲ ወይም የውጭ ምንዛሪ አካውንት መክፈት ከዚህ በፊት በነበረው አሰራር የዲያስፖራው ማህበረሰብ ሊሆን ይችላል። የፎሪን ከረንሲ ወይም የውጭ ምንዛሪ አካውንት መክፈት የሚችሉ ዜጎች አካውንት ሲከፍቱ የግድ አካውንት ለመክፈት 100 የአሜሪካ ዶላር ይጠየቅ ነበር። በአሁኑ አሰራር አዲስ የተሻሻለው መመሪያ ማለት ነው አንድ ዜጋ ማንኛውም ዜጋ የውጭ ዜጋ የሚሆን የሀገር ውስጥ ዜጋ የውጭ አካውንት ሲከፍት ወይም የፎሪን ከረንሲ አካውንት ሲከፍት ያለምንም የአሜሪካ ዶላር መክፈት ይችላል። ያ ማለት በዜሮ አካውንቱን ከፍቶ ቀጣይ ማንቀሳቀስ ይችላል ማለት ነው። ስለዚህ አካውንት ለመክፈት የፎሪን ከረንሲ ወይም የውጭ ምንዛሪ አካውንት ለመክፈት እጃችሁ ላይ የመክፈቻ ዶላር ምክንያቱም ሌሎች አካውንቶች የሀገር ውስጥ አካውንቶች ወይም ሎካል አካውንትስ የሴቪንግ ወይም ከረንት ሌሎችም አካውንቶች ሲከፈቱ በብር ማለት ነው የግድ የአካውንት መክፈቻ ብር ያስፈልግ ነበር። ነገር ግን አሁን የትኛውም ዜጋ የሀገር ውስጥም ሆነ የውጭ ዜጎች አካውንት ሲከፍቱ የፎሪን ከረንሲ አካውንት ሲከፍቱ በዜሮ ባላንስ መክፈት ይችላሉ ማለት ነው። ይሄ አንደኛው ነገር ነው። ሁለተኛው ነገር ይሄንን አካውንት ለምን ይህንን የፎሪን ከረንሲ ሴቪንግ አካውንት ለምን ጉዳዮች እንጠቀምበታለን ካላችሁኝ፣ አንደኛው ይሄንን አካውንት ወይም የፎሪን ከረንሲ አካውንታችሁን ልታንቀሳቀሱ የምትችሉበት አንደኛው ኢንተርናሽናል ማስተር ካርዶችን አክሰስ በማድረግ ነው። ምናልባትም ወደ ውጭ የቢዝነስ ሊሆን ይችላል፣ የሙስሊም ማህበረሰብ የሃጅ የኡምራ ትራቭሎች ሲኖሯችሁ እነሱን ራሱ ባንኩን ከመጠየቅ የራሳችሁን የፎሪን ከረንሲ ሴቪንግ አካውንት ወደ ማስተር ካርድ እንዲቀየርላችሁ ወይም ሎድ እንዲደረግላችሁ በማድረግ የቢዝነስ ወይም ሌሎችንም ትራቭሎች ማድረግ ትችላላችሁ። ይህ አንደኛው ጥቅም ነው። ምክንያቱም ከዚህ በፊት ወደ ውጭ ጉዞዎችን ለማድረግ ከባንክ ጋር መለማመጥ እና የተለያዩ ጥያቄዎችን መጠየቅ ምናልባትም ላይፈቅድላችሁ ይችላል፣ ወይም በምትፈልጉት ልክ ያህል ላታገኙ ትችላላችሁ። ነገር ግን አሁን እያንዳንዱ ዜጋ ማለት ነው ከራሱ ፎሪን ከረንሲ የሚፈልገውን ያክል የውጭ ምንዛሬ ወደ ማስተር ካርዱ እንዲጫንለት በማድረግ ያንን ካርድ ይዛችሁ የትኛውም ቦታ ላይ መንቀሳቀስ ትችላላችሁ ማለት ነው። ነገር ግን ይሄንን ለማድረግ ምናልባትም ከውጭ ከዚህ በፊት ላይ እንደዚህ አይነት ዶላር አካውንቶችን ወደ ራሳችሁም ሎድ እንዲደረጉ ለማስቻል ትኬቶችና ቪዛዎች ይጠየቁ ነበር። አሁን ይሄም አይጠየቅም። ከባንክ ፎሪን ከረንሲ ስትጠይቁ ወይም ስትገዙ
ባንኮቹ ምን ይጠይቋቸዋል? ቪዛ፣ ቲኬት፣ ፓስፖርት እና ሌሎቹንም ነገሮች ዶክመንቶች ይጠይቋቸዋል። ነገር ግን የራሳቸውን ፎሪን ከረንሲ አክሰስ ለማድረግ ወይም ወደ ማስተር ካርድ እንዲጫንላችሁ ለማድረግ እነዚህን ዶክመንቶች አይጠይቅም። ምክንያቱም የራሳችሁ ፎሪን ከረንሲ አካውንት ስለሆነ በምትፈልጉት አይነት መጠን ሌላው ነገር ወጪ ማድረግ ብቻ በካሽ አትችሉም። ይህ ፈጽሞ የተከለከለ ነው። እንደዚህ አይነት አክሰሶች የሉም። ነገር ግን በኢንተርናሽናል ማስተር ካርዳችሁ ሎድ እንዲደረግላችሁ ለማስቻል ግን ወይም ይህንን ለመጠየቅ ምንም አይነት ትኬቶች፣ ቪዛ፣ ፓስፖርት እነዚህ ነገሮች አይጠይቁም። ይህንን ለምን እንጠቀምበታለን ካርዱን ካላችሁ ሜይ ቢ ኢንተርናሽናል ፔመንቶች ካሏችሁ ኦንላይን ፔመንቶች ላይክ አማዞን ላይ አሊባባ እና ሌሎችም የኢንተርናሽናል ማርኬት ፕላትፎርሞች ላይ ይህንን ነገር ወይም የኢኮሜርስ ፕላትፎርሞች ላይ ይህን ማኔጅ ለማድረግ እንደዚህ አይነት ፔመንቶችን ማስተር ካርዱ ኢዝ ቬሪ ኢምፖርታንት። ሌላኛው ይህ ፎሪን ዳይሬክት ኢንቨስትመንት ላይ ያላችሁ ወይም የውጭ ካምፓኒዎች ምናልባት ኢንተርናሽናል ኦዲየንስ ይህንን ቪዲዮ እያያችሁት ከሆነ ወይም ዲያስፖራዎች የውጭ ማህበረሰብ ሊሆን ይችላል አገር ውስጥ ኢንቨስት ማድረግ ፈልጋችሁ አካውንት ለመክፈት ወይም የፎሪን አካውንት ለመክፈት ከዚህ በፊት ምን ያስፈልግ ነበረ? ከብሔራዊ ወይም ከናሽናል ባንክ አፕሮቫል የግድ ትጠየቁ ነበር። ነገር ግን በአሁኑ በተሻሻለው ዳይሬክቲቭ ማለት ነው እናንተ ፎሪን ዳይሬክት ኢንቨስትመንት ላይ ኢንጌጅ ያደረጋችሁ የውጭ የማህበረሰቦች አካውንት የፎሪን አካውንት ለመክፈት ምንም አይነት የናሽናል ባንክ አፕሮቫል ሳትጠየቁ አፕሊኬሽን ይዛችሁ የፎሪን ኢንቨስትመንት ላይሰንስ እና ቲን ሰርቲፊኬት ከያዛችሁ ፎሪን አካውንት መክፈት የትኛውን ባንክ ላይ የፈለጋችሁት የመረጣችሁት ባንክ ላይ ፎሪን አካውንት ወይም የፎሪን ከረንሲ አካውንት መክፈት ትችላላችሁ። ሌላኛው ይሄንን ፎሪን ከረንሲ አካውንት ለምን ፐርፐዝ እንጠቀምበታለን ካላችሁኝ ኢንተርናሽናል ፔመንቶችን ማኔጅ ለማድረግ ኢንተርናሽናል ፔመንቶችን ወይም ሰርቪሶችን ማኔጅ ለማድረግ ያስችላቸዋል። ለምሳሌ ውጭ ሀገር ላይ ወይም አሜሪካ፣ ካናዳ፣ አውሮፓ የእናንተ ልጆች እየተማሩና እዛ ለሚማረው ለቱትሽን ፊ ወይም ለስኩል ፊ መክፈል ከፈለጋችሁ ቀጥታ እዚህ ሎካል ላይ የከፈታችሁን የፎሪን ከረንሲ አካውንቱን በሱ በኩል ወደ ውጭ ማስተላለፍ ከዚህ በፊት ፈጽሞ የተከለከለውን ማለት ነው። አሁን እንደምትፈልጉት ይህንን ፎሪን ከረንሲ ሊሚት ግን አለው። ወደ ውጭ ምን ያህል ፎሪን ከረንሲ ነው ለዛ ሰርቪስ ውጭ ላለው ሰርቪስ መላክ የምትችሉት የብር መጠን ወይም የዶላር መጠን ገደብ አለው። ነገር ግን እሱን ማድረግ የሚያስችል አስቻይ ሁነት ግን ወይም ዳይሬክቲቭ ላይ ያለ የተጠቀሰ ነገር አለ። ሌላኛው የስኮላርሺፕ አግኝተው አሁንም ውጭ ላይ ያንን ስኮላርሺፕ ከበር ለሚያድረግ የሚያስችል የእናንተ ልጆች ቤተሰቦች ሊሆን ይችላሉ፣ ሌላም ፋሚሊ ቀጥታ ከአካውንት ሆልደሩ ጋር ቀጥታ ግንኙነት ካላችሁ ውጭ ላሉ አሁንም ሊሚት አለው የስኮላርሺፕ ፔመንቶችን መክፈል ትችላላችሁ። ሌላኛውና በጣም ትልቁ ነገር መጀመሪያ መናገር ነበረብኝ ይሄንን ከውጭ በምታገኟቸው ወይም ሰርቪስ ኤክስፖርት አድርጋችሁ የምታገኙትን የፎሪን ከረንሲ ፕሮሲድ 100% መጠቀም የሚያስችል አሁንም ይሄም ትልቅ ዳይሬክቲቭ ላይ ከዚህ በፊት ማድረግ የማይቻለውን ነገር አሁን ማድረግ እንድትችሉ እዚህ ዳይሬክቲቭ ላይ ተካቷል ማለት ነው። አንድ ሰርቪስ ኤክስፖርተር 100% የፎሪን ከረንሲ አካውንቱን መጠቀም ይችላል ፎር አንሊሚትድ ፔሪድ ኦፍ ታይም ስንል ምን ማለታችን ነው? ፎሪን ከረንሲ ሰርቪስ ኤክስፖርተሮችስ እነማን ናቸው? ሰርቪስ ኤክስፖርት አደረጉ ምንላቸው ይሄ ከፕሮዳክቱ ውጭ ማለት ነው። እነማን ናቸው ካላችሁኝ ቱሪዝም ላይ ኢንጌጅ ያደረጉ፣ ትራንስፖርቴሽን ላይ ኢንጌጅ ያደረጉ፣ ቴሌኮሙኒኬሽን ላይ፣ የኢንጂነሪንግ፣ የፋይናንሻል ሰርቪስ፣ ኮንሰልተንሲ፣ የሆቴልና ሰርቪስ አገልግሎት የሚሰጡ እና ሌሎቹም ተቋማት ቱር ኤንድ ትራቭል ላይ የአይቲ ሰርቪሶችን ሶሉሽን በመስጠት ላይ ያላችሁ እናንተ ሰርቪስ ነው ኤክስፖርት የምታደርጉት። ስለዚህ ሰርቪስ ኤክስፖርት አድርጋችሁ የምታገኙትን የፎሪን ከረንሲ ጀነሬት የምታደርጉትን ፎሪን ከረንሲ 100% ፎር አንሊሚትድ ወይም ላልተገደበ ጊዜ ይህንን